ሰላም ሰላም የባቦጋያ ኢንተርቴይንመንት ቤተሰቦች እንደምን ዋላችሁ እንደምን ሰነበታችሁ እያልን ዛሬ ወደ አዘጋጀንላችሁ መሰናዶ እናልፋለን። የዛሬ ዝግጅታችን የሚያጠነጥነው በታዋቂው ደራሲ ፈላስፋ ጋዜጠኛና እንዲሁም መምህር በሆነው በሰለሞን ደሬሳ ሕይወት ታሪክ ይሆናል። ከፕሮግራሙ ጋር አብረውን እስከ መጨረሻ ይዝለቁ እያለን ወደ ፕሮግራሙ ሰለሞን ደሬሳ ፈላስፋውና ባለቅኔው ሰለሞን ደሬሳ የተወለደው በወለጋ ክፍለ ሀገር በ1930 ዓመተ ምህረት ጊምቢ ውስጥ ጩታ በተባለች መንደር ነው። ወላጅ አባቱ አቶ ዳንኪ ሊንጊ ሲሆኑ ወላጅ እናቱ ወይዘሮ የሽመቤት ደሬሳ ይባላሉ። መጠሪያ ስሙን የወረሰው ከእናቱ አባት ከአያቱ ከብላታ ደሬሳ መንቴ ነው። ሰለሞን በትውልድ መንደሩ ብዙም ለመቆየት አልታደለም። ገና የ4 ዓመት ታዳጊ ልጅ ሳለ ወደ አዲስ አበባ መጣ። ሰለሞን በልጅነቱ ቀለም የመቀበል አቅመ ደካማ ነው የሚባል አይነት ልጅ ነበር። በአዲስ አበባ ያልሄደበት ትምህርት ቤት አልነበረም። ተፈሪ መኮንን፣ ጄኔራል ዊንጌት፣ መድኃኔዓለም የመሳሰሉ ትምህርት ቤቶችን አዳርሷል። ምን በትምህርቱ ደካማ ነው ቢባልም ገና በ16 ዓመት ዕድሜው የቀዳማዊ ኃይለ ሥላሴ ኮሌጅን ከመቀላቀል ያቆመው ግን አልነበረም። በነገራችን ላይ የእናቱ ወንድም አጎቱ ይልማ ደሬሳ በንጉሱ ዘመን የፋይናንስና የውጭ ጉዳይ ሚኒስቴር በመሆን በላቀ ደረጃ አገራቸውን አገልግለዋል። ሰለሞን በዩኒቨርሲቲ ቆይታው የሥነ ጽሑፍና ፍልስፍና ትምህርቱን ቢጀምርም ትምህርቱን ሳያጠናቅቅ በኢትዮጵያ ሬዲዮ የእንግሊዘኛ ዜና አንባቢ ሆኖ ለ3 ወራት እንዳገለገለ የነጻ የትምህርት ዕድል አግኝቶ ወደ ፈረንሳይ አቀና። ምናልባትም የወደፊት ሕይወቱና አስተሳሰቡ ላይ ጉልህ ተጽዕኖ ካሳደሩ መካከል ይህ የፈረንሳይ ኑሮ አንዱ ነው። ቱልዝ በተባለች በደቡብ ፈረንሳይ በምትገኝ ከተማ ይማር የነበረው ሰለሞን ብዙውን ጊዜ አውሮፓና ፓሪስን በመጎብኘት ያሳልፍ ነበር። ሰለሞን ፈረንሳይ ሳለ የዘመኑን ታላቅ አሳቢያን፣ ገጣሚያን፣ የጃዝ ሙዚቀኞችንና ሳሊያንን የማግኘትና አብሮ የመወያየት ዕድልም አግኝቶ ነበር። ይህም በኋላ ላይ ሰለሞን ይዞት ለመጣው የጥበብ እና የፍልስፍና ዘይቤ የራሱን አስተዋጽኦ ያበረከተበት አጋጣሚ ነበር። ፓሪስ ሳለ ሰለሞን ካገኛቸው ታዋቂ ሰዎች መካከል ጄምስ ቦልድዊን እና ቸስተር ሃይምስ ተጠቃሽ ናቸው። ሰለሞን ፓሪስን የለቀቀው ለወዳጁ ለእስክንድር ቦጎሲያን ሚዜ ለመሆን ወደ አሜሪካ ባቀናበት አጋጣሚ ነበር። ለሚዜነት ወደ አሜሪካ ሀገር ያቀናው ሰለሞን ዳግም ወደ ፓሪስ ባይመለስም በፓሪስ ሳለ በፈረንሳይኛ ቋንቋ የጻፋቸው ግጥሞቹ ግን የህትመት ብርሃንን ለማየት ታድለዋል። በአሜሪካ ቆይታው በቅድሚያ ወደ ካሊፎርኒያ በማቅናት ከጌታሁን አምባቸው ጋር በጋራ በመሆን በቴፕ እየቀረጹ አማርኛ ማስተማር ጀመሩ። ይህ በእንዲህ እንዳለ እሱን ጨምሮ 11 ኢትዮጵያን የተሳተፉበት ኢትዮጵያ ዲክሽነሪ ላይ አሻራውን አሳርፏል። ምን ይህ ብቻ ከልኳንዳ ጀምሮ እስከ ተባበሩት መንግስታት ድርጅት ባሉት ቦታዎች ሰርቷል። እዚህ ያለ ለኢትዮጵያ ሬዲዮ
በወጣው ክፍት የሥራ ቦታ ተወዳድሮ በማለፉ ወደ ሀገሩ ተመልሶ በድጋሚ ኢትዮጵያ ሬዲዮ ተቀጥሯል። እንዲሁም የኢትዮጵያ ሬዲዮና ቴሌቪዥን ምክትል ሥራ አስኪያጅ ሆኖም አገልግሏል። ሰለሞን ዘርፈ ብዙ የእውቀት ሰው ነው። ደራሲ፣ ገጣሚ፣ ፈላስፋ፣ ሀያሲ እንዲሁም መምህር ወዘተ የተመሳሰሉት ላይ ይሳተፋል። ልጅነት የተሰኘው አነጋጋሪ የግጥም መድብል እስኪወጣ ድረስ ሰለሞን በጋዜጠኝነት ነበር ይበልጥ የሚታወቀው። ይህ ስሙን የተከለበት መድብሉ ብዙ የወዛገበና ትችት የዘነበበት ቢሆንም ባልታሰበ መንገድ ለደራሲው የገጣሚነት ማረጋገጫ ቡራኪዎች ነበሩ። በ1960ዎቹ በብዛት በመጽሔት ላይ ይጽፋቸው የነበሩ ጽሑፎች በጥልቅ ፍልስፍናዎቹ የተቃኙ ነበሩ። ሰለሞን በሀገረ አሜሪካ ፍልስፍና በማጥናት ዲግሪውን የተቀበለ ሲሆን በዩኒቨርሲቲ ኦፍ ሚኒሶታ በመምህርነት አገልግሏል። ራሱን በኢትዮጵያ ማንነት የሚገልጸው ሰለሞን ስለ ብሔር ማንነቱ ጉዳይ በተለይም ስለ ኦሮሞነቱ ለሚነሳበት ጥያቄ የሚሰጣት መልስ What do I know as to who passed my grandma for me to claim that I am an ኦሮሞ የምትል ነበረች። ይህም እኔ ኦሮሞ ነኝ ለማለት አያቴን ያስተላለፈው ማን እንደሆነ እኔ ምን አውቃለሁ የምትል ነበረች። የድርሰት ሥራዎቹ ልጅነት፣ ዘበት፣ እልፊቱ ወለቶታት እና የናይጄሪያው ጸሐፊ ወሌ ሾይንካ ስብስብ ሥራዎችን ጨምሮ 3 መጽሐፍትን ለአንባቢ ያበረከተው ሰለሞን ደሬሳ ኪነ ጥበብ ለኪነ ጥበብ ወይም አርት ፎር ሴክ ኦፍ አርት በሚለው ፍልስፍናውን የሚታወቀው በአንድ ወቅት ከያሬድ ጥበቡ ጋር ባደረገው ቆይታ እግዚአብሔር የሚወደውን እንደሚቀጣ እንዲሁም አብዛኛው ኢትዮጵያዊ ስለሚያምንበት እና ፈጣሪ ስለሚወደን ይቀጣናል ስለሚሉት እምነት ሲጠየቅ ሰለሞን የሰጠው መልስ እንዲህ በማለት ነበር። እንደኔ አስተሳሰብ ስለተወደድን ነው የምንረገጠው የሚለው በተለይ ከአይሁዶች የወረስነው ብሉይ ኪዳን ባንቀበል ከወደድከኝ የኔ ወንድም አትርገጠኝ፣ ጌታዬ ከወደድከኝ አትርገጠኝ፣ ከረገጥከኝ ካጉላላኸኝ አልወድህም ብዬ እኔ ለራሴ ቆርጫለሁ። ስለ ግጥም ያለውን አመለካከት እንዲሁ ነበር የገለጸው ሰለሞን። በአጭሩ ለኔ እንደሚመስለኝ በስድ ንባብ የተጻፈ እንዲገባህ፣ በግጥም የተጻፈ እንዲሰማህ ነው። ገባህ አልገባህ ሁለተኛ ነገር ይመስለኛል። ግጥምን የማነበው እንዲገባኝ ሳይሆን እንድመሰጥበት ነው። ብዙዎቹ ሰለሞንን ሱሪያሊስት ገጣሚ ነው ይሉታል። ሱሪያሊስት ወይም ደግሞ ሱሪያሊዝም እንደሚታወቀው በ1920ዎቹ መጀመሪያ ላይ በአንድሬ ብሪተን የተመሰረተ የጥበብ እንቅስቃሴ ነው። ለዛም ነው ሰለሞንን ሱሪያሊስት ገጣሚ እያሉ የሚጠሩት። በሕይወት ዘመኑ መጨረሻ ሰለሞን ባልተለመደ መንገድ ሲሞት ሬሳው በእሳት እንዲቃጠል ነበር የተናዘዘው። ይህም ወጣ ያለ አመለካከትና ፍልስፍናን ለማራመዱ አንዱ ማሳያ ነው። ፈላስፋውና ስደተኛው ገጣሚ ሰለሞን ደሬሳ በአሜሪካ ግዛት ሚኒሶታ ከተማ ሕይወቱን እየመራ ሳለ ባደረበት ጽኑ ሕመም ለ7 ወራት ሲታከም ቆይቶ ጥቅምት 23 2010 ዓመተ ምህረት በ80 ዓመቱ ላይመለስ አሸልቧል። የአልጋ ቁራኛ እስከሆነበት ድረስ በሚኒሶታ ዩኒቨርሲቲ የሃይማኖት ንጽጽር መምህር የነበረው ጋሽ ሰለሞን የአንድ ሴት ልጅ አባት ሲሆን
ሥርዓተ ቀብሩም በኑዛዜው መሠረት በሚኒሶታ ከተማ በሚገኘው የባህር ዳርቻ ልጁ፣ ባለቤቱ እንዲሁም ወዳጆቹ በተገኙበት በግብዓተ እሳት ተፈጽሟል። አድማጭ ተመልካቾቻችን ከመጀመሪያው እስከ ፍጻሜው በጥሞና ስለተከታተሉን እናመሰግናለን። የዛሬውን ፕሮግራማችን በዚሁ እናጠናቅቃለን። ቸርን ሰንብት።